በጌታ ውስጥ እንደነበርክ አሁን ደግሞ ወደ ኦርቶዶክስ እንዳለው ሰምቻለሁ። ድምጼ ይሰማል? ግን ድምጼ ይሰማል? ለምን ታቋርጠኛለህ? በጌታ ይቅርታ፣ በጣም ይቅርታ ፓስተር። የሚያወሩት ነገር ማለት ፍሬው ስላልታየኝ ነው። ያው መጨረሻ ብትሰማ ጥሩ ነበር። አይ እርሶ ጨረሱ ማለት ፍሬያማ ሆነ ማለት አይደለም ፓስተርዬ። እርሶ ጨረሱ ማለት ሊያወሩ የፈለጉትን አወሩ ማለት ነው እንጂ ፍሬያማ ሆነ ማለት አይደለም። አሜን አሜን። መጀመሪያ እርሶ እውነት እግዚአብሔርን ያምኑታል ወይ የሚል ጥያቄ ልጠይቅ። ተሙ በነገራችን ላይ የሥላሴ አማኝ ነው። በአብ በወልድ በመንፈስ ቅዱስ የሚያምን እርግጠኛ ነው ፓስተርዬ? እንዴ በደንብ ነው። ምን ጥያቄ አለ? ዛሬ ክርስትና ልታስነሳል መጥተህ እንዳይሆን ብቻ እንጂ አማኝ ነኝ። ግን እሺ ልጠይቅዎት። መልካም ተሙ፣ እንግዲህ አንተ በአብ በወልድ በመንፈስ ቅዱስ አማኝ ነህ አይደል? አዎ። መልካም እንግዲህ አንተ ራስህ እኔ ልረሳና አንተ ራስህ ፓስተርን ትመዝናቸዋለህ ማለት ነው። እኔ እንግዲህ በአብ በወልድ በመንፈስ ቅዱስ ዙሪያ ማነሳው ጥያቄ አለ። እውነት የሚያምኑ አማኝ ከሆኑ ይመልሱልናል። የማያምኑ ዝም ብሎ ግን ለወሬ ብቻ አለ አይደል? ለምሳሌ ክርስቶስን በአንደበት ብቻ ወደዋለሁ የሚል ሰው አለ። በሪል ደግሞ ክርስቶስን የሚያፈቅረው የሚወደው ሰው ክርስቶስ ያዘዘውን ትእዛዝ ሁሉ የሚፈጽም ነው። ስለዚህ እኚህ ሰው እውነት የአንደበት ሸንጋይ ናቸው ወይንስ እውነት በሥላሴ የሚያምኑ አማኝ ናቸው? አሁን እንግዲህ ቀጥታ እንጠይቃቸው ፈቃደኛ ሆኗል። እጠይቃቸዋለሁ። ፓስተር በአብ በወልድ በመንፈስ ቅዱስ አምናለሁ ብለውኛል። ቆይ አንድ ጊዜ ፓስተር በአብ በወልድ በመንፈስ ቅዱስ አምናለሁ ብለውኛል። በጣም ጥሩ። ወልድ ክርስቶስ የአብና የመንፈስ ቅዱስ ቃል እንደሆነ ያምናሉ? ምን አልከኝ? እስኪ ድገምልኝ። ወልድ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ያምናሉ ወይስ አያምኑም? አምናለሁ። በጣም ጥሩ። መንፈስ ቅዱስ ከሶስቱ ቅዱስ አንዱ ቅዱስ የሆነው መንፈስ ቅዱስ የአብና የወልድ ቅዱስ እስትንፋስ እንደሆነ ያምናሉ ወይስ አያምኑም? ፓስተር በደንብ ነው የማምነው። ምን ነካ አንተ? እኔ አማኝ ነኝ። በጣም ጥሩ። በቃ በጣም ጥሩ። የመጨረሻ ማነሳው ሐሳብ ምንድነው? ጨርሻለሁ። ወልድ የአብና የመንፈስ ቅዱስ ቃል ነው ብለው የሚያምኑ ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ እስትንፋስ ነው ብለው የሚያምኑ ከሆነ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ በመጽሐፍ ቅዱስ ማስረጃ እንዲመልሱልኝ እጠይቅዎታለሁ። መልሱልኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? በጣም ጥሩ። እኔም ስሰማ ደንግጬ ነበር። እኔም ስሰማ የመጀመሪያ ጊዜ ደንግጬ ነበረ ነው የምልዎት። መልሱን ይመልሱልኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? አትደንግጥ፣ አይዞኝ። እሺ፣ ምንም የሚያስደነግጥ ነገር የለም። ሁሉ ሰው በምህረት ነው ያለው። አብ አባት ነው። ወልድ ጥያቄ አብ ለወልድ መንፈስ ቅዱስ ደግሞ መንፈስ ቅዱስ ነው። የጠየኩትን ያዳምጡኛል ፓስተር? አሁን ቅዱስ ጠይቆ አብ አባት ነው አላሉም? ቆይ አንድ ጥያቄ ትንሽ ከተሜ ጋራ ስለቆየን ፓስተር ይሄንን ጥያቄ ሳይመልሱ ምንም አይነት ነገር ይናገራል። ወንድሜ ስምን አላወኩም። ስምን እንድሰጥ የምትፈልገው ጀመር። አንተ ማነህ? የመጀመሪያ አንተ ማነህ? እርሱስ ማን ነው? ፓስተር አላስፈቀድከኝም። ሲጀመር ማስፈቀድ አይጠበቅብኝም። እኔ ሀሳቤን ስማ። በአንድ የመጣ እሺ፣ ፓስተር ይረጋጉ። በመጀመሪያ ደረጃ የቀበሌ መታወቂያዎትን አውጥተው እኔ ማነኝ አንተስ ማነህ ተባብለን ስለ ማንነታችን እንድናወራ አይደለም። በመጀመሪያ የእርሱ አገባብ እግዚአብሔርን እንደሚያክሰው አክት አደረጉ። እኛ ደግሞ መጣንና ተሙ እግዚአብሔርን ማወቅ ብቻ ሳይሆን እግዚአብሔርን ተረድቶ እየኖረ ያለ ሰው ነው። እርሶ ደግሞ ከመጀመሪያው እግዚአብሔርን አያውቁትም እያልን ያለ ነው። ይህንን ደግሞ ለማሳየት ያክል አብ ወልድ መንፈስ ቅዱስ አማኝ ኖት ወይ አልኩት። አዎ አማኝ ነኝ አሉኝ። በጣም ጥሩ። አማኝ መሆኖትን ለማረጋገጥ ጥያቄን ጠይቆ ፈቃደኛ ሆኑ። ፈቃደኛ ሆኖ እዚህ ጥያቄ ላይ ስንደርስ ካፈርኩ አይመልሰኝ አይነት አካሄድ መሄድ የለቦትም። ፓስተር በመጀመሪያ ደረጃ እርሶ የሚያምኑትን አካል አያውቁትም። ተሙ ግን የሚያመልከውን አምላክ ያውቀዋል። አንዳንድ ጊዜ ልክ ተደራሽ ለመሆን ስናስብ በመጀመሪያ እኛ የምናመልከውን አምላክ እናውቀዋለን ወይ? ክርስቶስ ኢየሱስን ኦርቶዶክሳውያን ያውቁታል። አሁን አስረግጬ ለመናገር የፈለጉት ያንን ነው። ክርስቶስ ኢየሱስ የሚለውን ስም በነገራችን ላይ ኦርቶዶክሳውያን
ከመጥራት ባለፈ ይኖሩታል። ስጋውን እየበሉ ደሙን እየጠጡ ነው የሚኖሩት። የማንን? የጌታችን የኢየሱስ ክርስቶስን። እርሶ ግን እንደው ፓስተርዬ እግዚአብሔር በሚያውቀው ትሪኒቲ የሚለውን ጽንሰ ሐሳብ ያውቁታል ወይ? እውነት አብ ወልድ መንፈስ ቅዱስን ያውቃሉ ወይ? እርሶ እንደው ከሁሉ በፊት ተሙን ከመምከሩ በፊት እርሶ ራሶ አብ ወልድ መንፈስ ቅዱስን ያውቃሉ ወይ? ሰማይን ያለ ባላ ምድርን ያለ ካስማ ያጸናውን በሶስትነት በአንድነት የሚመለከውን ስሉስ ቅዱስ የሆነውን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን እርሶ ያውቁታል ወይ? አያውቁትም፣ አያምኑበትም ፓስተርዬ። ስለዚህ የሚያውቁት ከሆነ ሲንረደው ኢየሱስ የሚለውን ስም ስለጠሩ ብቻ የእግዚአብሔርን ቃል አዋቂ ኖት ማለት አይደለም። ብዙ ጊዜ በነገራችን ላይ ፕሮቴስታንቲዝም ውስጥ በጣም ብዙ ሰዎች የሚታለሉት ለዛ ነው። እርሶ እግዚአብሔርን የሚያውቁት ከሆነ ማወቆን እንጠይቁ፣ ከዛ በኋላ የሚያስተላልፉትን መልእክት እናዳምጡታለን። ነገር ግን እርሶ ለራሶ በጨለማ ውስጥ ያሉ ሰው ሆነው ሳለ ሰውን እንዲህ ወደሚባል ቦታ ልጥራ ብሎ መጥራት ሞራሉ የሉትም ነው። ስለዚህ ፕሊዝ አሁንም እርሶ በአብ በወልድ በመንፈስ ቅዱስ የሚያምኑ አማኝ ከሆኑ ፓስተር ወልድ የአብና የመንፈስ ቅዱስ ቃል ነው ብለውኛል። መንፈስ ቅዱስ የአብና የወልድ እስትንፋስ ነው ብለውኛል። ፓስተር አብ ለወልድና ለመንፈስ ቅዱስ ምን እንደሆነ ይጠይቁኝ፣ ይመልሱልኝ ማለት ይቅርታ። አብ ለወልድና ለመንፈስ ቅዱስ ምን እንደሆነ ይመልሱልኝ። አሁን ማይኮትን መክፈት ይችላሉ። ፓስተር እያወሩ ከነበረ የሰማኖት አልነበረ? አሁን ማይኮትን መክፈት ይችላሉ። እኔም በጣም የገረምከኝ ከባድ ጥያቄ ጠየቀኝ። ግን በጣም ወደ መልሱ ቆያ እሺ ተናገርክ እኮ አዳመጥኩ ወንድም። ወደ መልሱ በመጀመሪያ መልሱን ያስቀድሙ፣ ከዛ በኋላ ሀሳብ አስተያየት በኋላ ላይ በመጀመሪያ መልሱ ቀላል ጥያቄ አለ። ከመናገር በፊት ስማኝ፣ የምናገረው ነገር አለ። ፓስተርዬ እባክዎ ፓርላማ ውስጥ እኮ ህግ አለ፣ ስርዓት አለ፣ ደንብ አለ። አንተ እኮ ቆይ እስኪ ለማንኛውም እኔ ጨለማ ውስጥ ሆነ ብርሃን አትስበክ ብለህ ያልከኝ አንድ ጊዜ ፓስተር ጨለማ ውስጥ ብርሃን ማን ነው? አንተ ነው ብርሃን? እኔን ይርሱኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? አንተ ነው ተናገርኩህ። እንዴት እረሳለሁ? ስማኝ እንደ መልሳለሁ። ቤቱ ያንተ ነው፣ ስርዓት አዚዞ እንጂ። አይ ቤቱ የኛም ቤት ነው። የክርስቲያን ቤት የሁሉም ቤት ነው። በነገራችን ላይ ፓስተር የተሙ ቤት የኔም ቤት ነው፣ ከታችም ያሉ የኦርቶዶክሲያን ቤት ነው። በዚህ አጋጣሚ ላሳውቆ ብዬ ነው ፓስተርዬ። ላይሰንስ አስመሰሉት እኮ ተሙ። እንዴት ነው ነገር? ይሄን ያው ፓስተር እባክዎትን ቆይ አንድ ጊዜ ይረጋጉ ፓስተር። አብ ለወልድና ለመንፈስ ቅዱስ እንግዲህ እኚህ ሰው ናቸው አሁን ቸርች ውስጥ ማይክራፎን ይዘው ህዝብ የሚያስተምሩት። አብ